ስለዚህ ከዛ መውጣት ለእርቅ ለሰላም መስማማት መምጣት ያስፈልጋል። ስለዚህ እርቅ ሰላምና አንድነትን ግን ሁሉም ይፈልጋል ማለት አይደለም። የኢትዮጵያ ሕዝብ መረዳት አለበት። ሁሉም ለሰላም እጁን አይሰጥም፣ ሁሉም ለእርቅ እጁን አይሰጥም። ለምን? ሰላም ከመጣ እርቅ ከመጣ አብሮነት ከመጣ ጥቅማቸው የሚቀርባቸው ስልጣንን በአመጽ ውስጥ ይይዛለሁ ኢኮኖሚውን በግጭት ውስጥ አሳካለሁ ብሎ የሚያስብ አካል እጠፋለሁ ብሎ ስለሚያስብ ይሄን የማይቀበል አካል አለ። ይሄን መታወቅ አለበት። አጥብቀንም መታገል ያለብን አንዱ ይሄን ነው። መንግስት የህግ በላይነትን ማስከበር ያለበት ለንግግር በሩ ክፍት ነው። ለምክክር ለእርቅ ለሰላም በሩ ክፍት ነው። ኢትዮጵያም እየመከረች ነው። ግን ደግሞ ይሄን አልፎ ሀገርን አደጋ ላይ የሚጥል አካል ላይ የህግ ማስከበር ዘመቻው ተጠናክሮ መቀጠል አለበት። ይሄ የማይቀር ጉዳይ ነው። መንግስትም ኃላፊነት አለበት። ለምን ሁሉም ለሰላም ለእርቅ የተዘጋጀ ሳይሆን ለባዳ ተገዝቶ የሚሰራ ባንዳ አለ። ሀገሩ ምንም በቃ እሱ ካላገኘ እሱ ካልመራ እሱ ስልጣን ካልያዘ አጠፋለሁ ብሎ የሚሰራ አካል አለ። ከውጭ አካል ጋር ተገናኝቶ በታሪክ በትናንት መጥፎ ታሪክ ታስሮ የሚንቀሳቀስ ለትውልድም ያን የሚያስተምር ትልቅ እንቅፋት ነው። ስለዚህ እነዚህ እንቅፋቶች መወገድ አለባቸው። ሀገራቸውን የሚወዱ ለሀገር የሚያስቡ ለትውልድ የሚያስቡ ከመንግስት ጋር በመተባበር እነዚህ መጋፈጥና የጋራ ሀገር አንድነቷ የተረጋገጠ ሰላሟ የጸና የጋራ ተጠቃሚነት የሚረጋገጥበት የበለጸገች ሁሉንም የሚያቅፍ የመደመር መንግስት ማንም ዜጋ ወደ ኋላ መቅረት የለበትም ብሎ ነው የሚያስቡ። አንዱ ወደ ኋላ የቀረበት ሀገር ውስጥ ሌላው ተሳክቶለት ሊኖር አይችልም። ሁላችንም ነው ከፍ ማለት ያለብን። ያንተ ብሔር ያንተ ሃይማኖት ከፍ ብሎ ሌላው ዝቅ ካለ ዘላቂነቱ የተረጋገጠ ከፍ ያለች ሀገር መገንባት አንችልም። የትኛውም ጫፍ ላይ ያለ ኢትዮጵያዊ የሚሳተፍበት የሚጠቀምበት ሐሳቡ ድምጹ የሚሰማበት የኔ ቤቴ ናት ኢትዮጵያ ሀገሬ እናቴ መኖሪያ አይናት የጋራ ሀብታችን የጋራ ቤታችን ነው ብሎ የሚያስብ ማህበረሰብ መፈጠር አለበት። ስለዚህ እጣፋንታችን በጋራ ከፍታችን በጋራ ውርቀታችን በጋራ እንኳን እኛ ጎረቤቶቻችን ኢትዮጵያ ከፍ ካለች ነው የሚጠቀሙት። ኢትዮጵያ ከወደቀች ጎረቤቶቻችን ጅቡቲ፣ ሶማሊያ፣ ኤርትራ፣ ሱዳን ሁሉ ይጎዳሉ። ዓለም እየሄደበት ያለው አንድነት ነው፣ ወደ አንድነት ነው። አውሮፓኖቹ ዓለም ላይ ተጽዕኖ የፈጠሩት አውሮፓ ዩኒየን ፈጥሮ ነው። አፍሪካኖቹም ወደ አፍሪካ ዩኒየን ለመምጣት እየሰራ ነው። ምስራቅ አፍሪካ አንድ ለማድረግ በኢጋድ እየተሰራ ነው። ለምን? አንድነቱ ሲኖር እንኳን ሀገር ውስጥ ጎረቤት ሀገርን ይዘ ነው ከፍ የምትለው። ሀገር ውስጥ ደግሞ ከዛ በላይ አንድነቱ፣ ሰላሙ፣ መተሳሰሩ ያስፈልጋል። ይሄን ካረግን ያ ነገር የማይሳካበት ምክንያት የለም። መልካም ክቡራን ተመልካቾቻችን